የክፍል አንድ ላይ ያየነው የመለኮታዊ ቃል ሥጋ ለብሶ በታሪክ መካከል የመገለጡን ድንቅ ምስጢር ነበር። አሁን ደግሞ ያ መለኮታዊ አሻራ በምድር ላይ እንዴት መስፋፋት እንደጀመረና ነገረ መለኮት ቴዎሎጂ በደምና በፈተና እሳት ውስጥ አልፎ ዛሬ ላለበት መሠረት እንዴት እንደበቃ እንመለከታለን። ይህ ሁለተኛው ምዕራፍ ከሐዋርያት ስብከት ጀምሮ እስከ ኒቅያ ጉባኤ ዋዜማ ድረስ ያለውን የ300 ዓመታት የጽናትና የጥበብ ታሪክ ይዳስሳል። በእሳት የነጠረ እምነት፣ የሐዋርያት አሻራና የሰማዕታት ድምፅ ከአንደኛው እስከ 300 ዓመተ ምህረት ከቃል ወደ ብርሃንና የሐዋርያት ተልእኮ የክርስቶስ አካላዊ መገኘት በምድር ላይ ካበቃ በኋላ ያ መለኮታዊ ቃል በሐዋርያት አንደበት ሕያው ሆኖ መቀጠል ጀመረ። በመጀመሪያዎቹ 10 ዓመታት ነገረ መለኮት በጽሑፍ የሰፈረ የጥናት ዘርፍ ሳይሆን በሕያው ቃል የሚነገር የሐዋርያት ምስክርነት ነበር። ሐዋርያውና ወንጌላዊ ቅዱስ ዮሐንስ፣ ቅዱስ ጴጥሮስና ቅዱስ ጳውሎስ ያዩትንና የሰሙትን እውነት ለዓለም ለማዳረስ ተሰማሩ። ይሁን እንጂ ሐዋርያት በሰማዕትነት ማለፍ ሲጀምሩ ያ ሕያው ቃል ለትውልድ ተጠብቆ እንዲቆይ መጽሐፍ እንዳለበት ታመነበት። እዚህ ጋር ነው የነገረ መለኮት ከመደበኛ ስብከት ወደ ጸና ቅዱስ መጽሐፍ ስክሪፕቸር መሸጋገር የጀመረው። ወንጌላትና የሐዋርያት መልእክታት በብራና ጥቅልሎች ላይ ተሰፈሩ። ይህ ሂደት ዝም ብሎ የታሪክ መዝገብ ሳይሆን መለኮታዊ መገለጥ በሰው ልጅ ቋንቋና ታሪክ ውስጥ ለዘላለም የታተመበት የታሪክ መገንጠያ ነበር። የሐዋርያዊ አባቶች ዘመን እና የቤተ ክርስቲያን ግንባታ ሐዋርያት ካለፉ በኋላ ትምህርቱን በቀጥታ ከእነርሱ የተረከቡ ሐዋርያዊ አባቶች አፖስቶሊክስ ፋዘርስ የሚባሉ ሊቃውንት ተነሱ። እንደ ኢግናጢዮስ ዘአንጾኪያና ፓኪልፐስ ያሉ አባቶች ነገረ መለኮትን ከመጻሕፍት በላይ በሕይወታቸው መሥዋዕትነትን ተረጎሙት። በእነዚህ አባቶች ዘመን ነገረ መለኮት ትኩረት ያደረገው በቤተ ክርስቲያን አንድነትና በሥርዓተ ክህነት ላይ ነበር። እምነቱ ከእስራኤል አልፎ ወደ ግሪክና ሮም ስልጣኔ ውስጥ ሲገባ ነገረ መለኮት አዳዲስ ጥያቄዎችን ማስተናገድ ጀመረ። ክርስቶስ ለእነዚያ ለጥንት ፈላስፎች ማን ነው? ክርስትናስ ከዓለም መንግሥታት ጋር ያለው ግንኙነት ምን ይመስላል? የሚሉ ጥያቄዎች ለነገረ መለኮት ስልታዊ እድገት መንገድ መክፈት ጀመሩ። የሰማዕታት ደምና የጥበብ መከላከያ አፖሎጀቲክስ ከአንደኛው እስከ 3ኛው ክፍለ ዘመን ቤተ ክርስቲያን በሮም ነገሥታት ከፍተኛ ስደት ደርሶባታል። ክርስቲያኖች አማልክቶቻችንን አልሰገዱም በሚል ለአንበሶች ሲሰጡ፣ ነገረ መለኮት ግን በዋሻዎችና በመቃብር ስፍራዎች ካታኮምብስ ውስጥ እንደ ወርቅ በእሳት ይነጠር ነበር። ታዋቂው ሊቅ ተርቱሊያን እንዲህ ብሎ ነበር፣ የሰማዕታት ደም የቤተ ክርስቲያንን ዘር ነው። ስደቱ በበረታ ቁጥር እምነቱን በእውቀትና በምክንያት የሚከላከሉ አፖሎጂስቶች የሚባሉ ሊቃውንት ተነሱ። እንደ ዩስጥሪዮስ፣
ሰማዕት ያሉ ፈላስፎች ክርስትና ከግሪክ ፍልስፍና በላይ የሆነ እውነተኛ ጥበብ መሆኑን ለሮም ነገሥታት በደፋር ቃላት መጻፍ ጀመሩ። ይህም ነገረ መለኮት ከአንድ የተናቀ ሃይማኖት ወደ ዓለማዊ የጥበብ መድረክ እንዲወጣና በምክንያታዊነት እንዲተነተን አደረገው። የውስጥ ፈተና፣ መናፍቃንና የእውነት መለያ። ቤተ ክርስቲያን በውጭ በሮም ሰይፉ ስትፈተን፣ በውስጥ ደግሞ የክርስትናን መሠረት የሚንዱ የተሳሳቱ ትምህርቶች ሄሬስ ብቅ አሉ። በተለይም ኖስቲኮች ሥጋ ክፉ ነው፣ ስለዚህ መለኮት በእውነት ሰው ሊሆን አይችልም የሚል ሐሳብ ይዘው መጡ። ይህ ሐሳብ ክፍል 1 ላይ ያየነው የቃል ሥጋ መሆን ምስጢር በቀጥታ የሚቃወም ነበር። እዚህ ጋር ነበር ነገረ መለኮት ይበልጥ የጠነከረና ስልታዊ መልክ የያዘው። እንደ ቅዱስ አይርኔዎስ ያሉ አባቶች መጽሐፍ ቅዱስን መሠረት በማድረግ መለኮትና ሰውነት በክርስቶስ እንዴት እንደተዋሃዱና የሰው ልጅ ተፈጥሮ እንዴት እንደታደሰ በጥልቀት መጠንተን ጀመሩ። የእስክንድሪያ የነገረ መለኮት ትምህርት ቤትም በዚህ ወቅት ተመሠረተ። እንደ ኦሪገንና ክሌሜንጥሮስ ዘእስክንድሪያ ያሉ ሊቃውንት መጽሐፍ ቅዱስን በረቂቅ ፍልስፍናና በምስጢር መተርጎም ጀመሩ። ለመጀመሪያ ጊዜም ሥላሴ ትሪኒቲ የሚለው ቃልና ጽንሰ ሐሳብ በነገረ መለኮት መዝገብ ውስጥ በስፋት መስፈር ጀመረ። የእስክንድሪያ የነገረ መለኮት ትምህርት ቤትም በዚህ ወቅት ተመሠረተ። እንደ ኦሪገንና ክሌሜንጥሮስ ዘእስክንድሪያ ያሉ ሊቃውንት መጽሐፍ ቅዱስን በረቂቅ ፍልስፍናና በምስጢር መተርጎም ጀመሩ። ለመጀመሪያ ጊዜም ሥላሴ ትሪኒቲ የሚለው ቃልና ጽንሰ ሐሳብ በነገረ መለኮት መዝገብ ውስጥ በስፋት መስፈር ጀመረ። በአጠቃላይ ከ1 እስከ 300 ዓመተ ምህረት የነበረው ዘመን ቤተ ክርስቲያንን በማንነቷ ላይ የመጣባትን የውጭና የውስጥ ማዕበል በድል ያለፈችበት የታሪክ ምዕራፍ ነው። 300 ዓመታት የፈጀው የስደት ጨለማ በ313 ዓመተ ምህረት በንጉሥ ቆስጠንጢኖስ የሚላኖ አዋጅ አማካኝነት ወደ ብርሃን ተቀየረ። ስደቱ ሲቆም ክርስቶስ ማን ነው የሚለው ጥያቄ በቤተ ክርስቲያን ውስጥ ጥልቅ የሐሳብ ግጭት አስነሳ። ይህም ነገረ መለኮትን ወደ ቀጣዩና ወደ ታላቁ የታሪክ መድረክ ወደ ኒቂያ ጉባኤ ወሰደው። ያንን ዓለምን የቀየረ ጉባኤና የአርዮስን ክርክር በሚቀጥለው ታሪክ ገጻችን እንመለከታለን።